በዛሬ ቪዲዮ ቤተሰብ ያለ ምንም ኢንቨስትመንት ወይ ደግሞ ምንም ዲፖዚት ሳታደርጉ አሪፍ የሆነ ገንዘብ ሜክ የምታደርጉበትን አንድ ምርጥ የሆነ ፕላትፎርም ሪኮመንድ አደርጋችኋለሁ። ስለዚህ ፕላትፎርም የዛሬ 2 ሳምንት አካባቢ ቴሌግራም ቻናሌ ላይ ከነ ስቴፑ ፖስት አድርገላችሁ ነበረ። ነገር ግን በተለያየ ምክንያት እንግዲህ እስከ ዛሬ ቪዲዮ ሳልሰራላችሁ ቆይቻለሁ። በጣም ይቅርታ እላችኋለሁ። ያን ፖስት አይታችሁ ጆይን ያደረጋችሁ ሰዎች ጠንክራችሁ እንድትሰሩበት እላችኋለሁ። ምናልባት ደግሞ ያን ፖስትን ያላያችሁ ሰዎች ካላችሁ ደግሞ በዛሬ ቪዲዮ እንዴት ሳይን አፕ እንደምታደርጉ እንዴት እንደምትሰሩ ሙሉ መረጃውን እነግራችኋለሁ ማለት ነው። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው ኦንላይን ላይ አሪፍ የሆነ ገንዘብ ሜክ የምታደርጉበትን መንገድ ሪኮመንድ ያደርጋችኋለሁ። እንዲሁ ደግሞ አሪፍ ወይ ደግሞ ፓወር ያላቸው ኤርድሮፖችን ሲያገኝ ሪኮመንድ ያደርጋችኋለሁ። እንዲሁ ደግሞ አስተማሪ የሆኑ ቪዲዮዎችንም ስለምሰራላችሁ ማለት ነው ሰብስክራይብ ላይ ሼር ማድረግ እንዳትረሱ ብላችኋለሁ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። እንግዲህ ቤተሰብ ሊንኩን የምታገኙት የመጀመሪያ ኮሜንት ሴክሽን ላይ እዚሁ ቪዲዮ ስር ማለት ነው፣ ወይ ደግሞ እዚህ ቴሌግራም ቻናል ላይ ነው የምታገኙት ማለት ነው። እዚህ ጋር እንደምታዩት ደሱ ክያ ይባላል፣ ወይ ደግሞ በዚህችን ዩዘር ኔም ሴስተር ስታደርጉ ቴሌግራም ላይ ሄዳችሁ ታገኙታላችሁ። ወደ 3337 ሰብስክራይበር ያለው የቴሌግራም ቻናል ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ አስቀምጬላችኋለሁ ማለት ነው። እዚህ ጋር እንደምታዩት ፕላትፎርሙ እንግዲህ ቡዘር ይባላል ማለት ነው። በጣም አሪፍ የሆነ ፕላትፎርም ነው። እንዲሁ ደግሞ በጣም ቫይራል እየወጣ ያለ ፕላትፎርም ነው። ሙሉ ነገሩ ቲክቶክ ጋር ይመሳሰላል። ነገር ግን እዚህ ቡዘር የሚባለው አፕሊኬሽን ላይ ገንዘብ ሜክ የሚታደርጉበት መንገዶች አንድ 3 የሚሆኑ መንገዶች አሉ ማለት ነው። አንደኛ በቪው ይከፍላል ማለት ነው። እንደ ዩቲዩብ ማለት ነው። በቪው ይከፍላል። በ1000 ቪው 0.1 ዩኤስዲቲ ይከፍላል ማለት ነው። ቪዲዮቹ ደግሞ እዚህ ላይ በቀላሉ ቫይራል ይወጣሉ ማለት ነው፣ እንደ ቲክቶክ ማለት ነው። ሁለተኛ ደግሞ ገንዘብ የምታገኙበት ሪፈራል ነው፣ ወይ ደግሞ ለሰዎቹ ኢንቫይት ስታደርጉ ነው ማለት ነው። ሰዎቹ በእናንተ ኢንቪቴሽን ሲገቡ 0.15 ዩኤስዲቲ ታገኙታላችሁ ማለት ነው። ሶስተኛ ደግሞ እዚህ ፕላትፎርም ላይ ገንዘብ ሜክ የምታደርጉበት መንገድ ምንድነው? በኤርድሮፕ መልክ ነው ማለት ነው። ቡዘር የሚባል ኮይን ኮሌክት ታደርጉትና ያን ደግሞ ወደ ኤርድሮፕ መልክ ሊስት ሲደረግ ያው ገንዘብ ሜክ የምታደርጉበት መንገድ ነው ማለት ነው። ሶ እዚች ጋር እንደምታዩት እንግዲህ ቡዘር የሚለው ፕላትፎርም ወይ ደግሞ ሊንክ ክሊክ ታደርጉታላችሁ ማለት ነው። ምናልባት ከዚህ በፊት የጀመራችሁ ሰዎች እዚሁ ቴሌግራም ቻናል ላይ አይታችሁ ማለት ነው በደንብ እንድትሰሩበት እላችኋለሁ። እንዲሁ ደግሞ በዛሬ ቪዲዮ ደግሞ አሪፍ ብዙ ቪዲዮዎችን አፕሎድ እያደረጋችሁ እንዴት እዚህ ላይ ገንዘብ ሜክ እንደምታደርጉም ሪኮመንድ አደርጋችኋለሁ ማለት ነው። ከዛ በኋላ ቤተሰብ እዚህ ጋር ኮፒ ዚስ ኮድ የምትል አንዴ እዚች ቦታ ላይ አንዴ እችኛውን ነገር ኮፒ ትሉታላችሁ ማለት ነው። እቺ ኮፒ ማድረጋችሁ በጣም ስለሚጠቅማችሁ ማለት ነው። እሷን አንዴ ኮፒ ትሉታላችሁ ማለት ነው። ከዛ በኋላ እቺን አንዴ ኮፒ ካደረጋችሁ በኋላ ምንድነው ቀጥታ እዚህ ጋር በሁለት መንገድ ነው እንግዲህ አፕሊኬሽኑን ዳውንሎድ የምታደርጉት ማለት ነው። አንደኛ በአንድሮይድ ካላችሁ በፕሌይ ስቶር ዳውንሎድ ታደርጉላላችሁ። እንዲሁ ደግሞ አፕ ስቶር፣ እንዲሁ ደግሞ ኪውአር ኮዱንም ስካን አድርጋችሁ ምንድነው ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶ ዳውንሎድ ካደረጋችሁ በኋላ ደግሞ ስቴፑን አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ እኔ ምንድነው በፕሌይ ስቶር ክሊክ አደረኩት ማለት ነው። እዚህ ጋር አፕዴት ይለኛል፣ ለእናንተ ግን ኢንስቶል ይላችኋል ማለት ነው። ከዛ ኢንስቶል ትሩታላችሁ ማለት ነው። ከዛ ኢንስቶል አድርጎ እስከሚጨርስ እንጠብቃለን ማለት ነው። 2.7 ሜጋባይት ናት። በጣም ትንሽ የሆነች ሳይዝ ወይ ደግሞ ካፓሲቲ ነው ያላት ማለት ነው። ሶ ቡዘር ስፖርት ኮሚኒቲ ይላል። እዚህ ላይ እንግዲህ በቪው ነው ብያችኋለሁ። እዚህ ላይ አፕሎድ የምናደርገው ቪዲዮዎች የስፖርት ቪዲዮዎች ናቸው ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ በሁለት መንገድ ነው እዚህ ላይ አካውንት ክሬት የምናደርገው። አንደኛ ኮንቲኒውስ ጂሜል ወይ ደግሞ ጎግል ይለናል። እሱን ክሊክ ማድረግ እንችላለን። እንዲሁ ደግሞ ክሬት አካውንት በሚለውንም ለሳይን አፕ ማድረግ እንችላለን ማለት ነው። ሌላ ነገር ደግሞ እዚህ ጋር አካውንት ካለን ደግሞ ሎጊን እንለዋለን ማለት ነው። ሶ ከነዚህ እንግዲህ እናንተ በምትፈልጉት ሳይን አፕ ማድረግ ትችላላችሁ። ኮንቲኒውስ ጎግል ይለዋለሁ። ከዛ በኋላ እዚህ ጋር ጂሜልን እጽፈዋለሁ ማለት ነው። ከዛ ጂሜልን ከጻፍኩ በኋላ ኔክስት ይለዋለሁ ማለት ነው። ከዛ በኋላ ይጠብቀዋለሁ። እዚህ ጋር ደግሞ ፓስወርድ አስገባ ይለኛል። ከዛ ፓስወርድን
አስገባለሁ ማለት ነው፣ የጂሜልን ፓስወርድ ማለት ነው። ከዛ በኋላ ኔክስት የምትል አንዴ ክሊክ አደርጋታለሁ ማለት ነው። እናንተ ደግሞ በዚያኛ ምንድነው ሳይን አፕ ማድረግ ትችላላችሁ፣ ክሬት በሚለው ማለት ነው። ከዛ ምን ይላል ቱ ስቴፕ ቫሪፊኬሽን ይለኛል። እዚሁ ሞባይል ላይ ነው። የስ ኢትስ ሚ ይለዋለሁ። እኔ መሆኔን ቫሪፋይ አደረግኩት ወይ ደግሞ ጂሜልን ማለት ነው። ከዛ በኋላ ኮንቲኒው የምትል አንዴ ክሊክ አደርጋታለሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ወደ አካውንቱ እየገባ ይገኛል ማለት ነው። እዚህ ጋር ቹዝ ዩር ስፖርት ይላል። እዚህ ፕላትፎርም ላይ እንግዲህ አፕሎድ የምናደርጋቸው ምንድነው የስፖርት ቪዲዮዎች ነው ብያችኋለሁ። እንዲሁ ደግሞ እዚህ ጋር የምንወዳቸውን ሴሌክት እናደርጋለን ማለት ነው። እዚህ ጋር ፉትቦል፣ ባስኬት እንዲሁ ደግሞ ቮሊቦል የምትፈልጉትን ወይ ደግሞ የምትወዱትን እዚህ ላይ ምንድነው ሴሌክት ታደርጉትና ኔክስት ትሉታላችሁ ማለት ነው። እዚህ ጋር ደግሞ ምንድነው ዩዘር ኔም ይለኛል። ከፈለጋችሁ እዚህ ጋር የሚሰጣችሁን ዩዘር ኔም መጠቀም ትችላላችሁ፣ ወይ ደግሞ ሌላ ዩዘር ኔም ከዛ ኔክስት ትሉታላችሁ ማለት ነው። እዚህ ጋር ደግሞ ጀንደር ይለናል። ከዛ ሴት ከሆናችሁ ፊሜል፣ ወንድ ከሆናችሁ ሜል ብላችሁ ከዛ ኔክስት ነው የምትሉት ማለት ነው። እዚህ ጋር ደግሞ ኤጃችሁን ታስገባላችሁ ማለት ነው። ኤጃችሁን ትክክለኛ ኤጃችሁን ታስገባላችሁ ማለት ነው። ከዛ ካስገባችሁ በኋላ ኔክስት ትሉታላችሁ ማለት ነው። ከዛ ፎቶ ይላችኋል። ከዛ አድ ኮድ የምትል እዚህ ጋር እንደምታዩት ቅድም ኮፒ ያደረግነውን እዚህ ጋር ፔስት እንላታለን ማለት ነው። ሶሪ ቅድም ኮፒ ያደረግነው እዚህ ጋር ፔስት እንላታለን። ከዛ በኋላ ካስገባን በኋላ እዚህ ጋር እንደምታዩት እንግዲህ ምንድነው ፕራይቬሲ ፖሊሲ የሚል ነገር አለ። እዚች ጋር ምን እናደርጋለን? አያክሴፕት የምትል ክሊክ እናደርጋታለን። ከዛ ኔክስት እንላለን ማለት ነው። ከዛ በኋላ ወደዚህ ፔጅ እዚህ ጋር እንደምታዩት እንግዲህ ቀጥታ ገባን ማለት ነው። እዚህ ጋር እንደምታዩት እንግዲህ ምንድነው ቲክቶክ ጋር ሙሉ ነገሩ ይመሳሰላል ብያችኋለሁ። ከቲክቶክ ጋር የሚያለያየው ምንድነው ካላችሁ፣ አንደኛ እዚህ ላይ እንግዲህ ቪዲዮዎችን አፕሎድ ስናደርግ በቪው ይከፍልናል። እንዲሁ ደግሞ ሰዎቹን ኢንቫይት ስናደርግ በኢንቪቴሽን $0.1 ይከፍልናል ማለት ነው። እንዲሁ ደግሞ ምንድነው በኤርድሮፕ መልክ ነው ብያችኋለሁ። መጨረሻ ላይ እንግዲህ ቡዘር የሚባለው ኮይን ሊስት ሲደረግ ወደ ገንዘብ የምንቀይርበት መንገድ ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ በኔ ሊንክ ስለገባችሁ ወይ ደግሞ ቅድም ኢንቪቴሽን የምትሏ ፔስት ስላደረጋችሁ ብቻ እዚህ ጋር 100 ምንድነው ፖይንት ውሰድ ይለኛል። ከዛ ክሌም እለዋለሁ። ከዛ ዋሌት ሊኳርድ ይለኛል። ከዛ ምንድነው ኔክስት ይለዋለሁ ማለት ነው። ኔክስት ይለዋለሁ አሁንም። ከዛ ፊኒሽ ይለዋለሁ። ከዛ በኋላ እዚህ ጋር ክሌም አክቲቬትድ ይለኛል ማለት ነው። ሶ 100 ኮይኑን በዚህ ወይ እንግዲህ ኮሌክት እናደርጋለን ማለት ነው። ሶሪ። ከዛ በኋላ እዚች ጋር ፕሮፋይል ላይ ገብተን እዚች ጋር ምንድነው ፖይንት የምትል ከላይ ማለት ነው። ከላይ ፖይንት የምትል ላይ ክሊክ ስናደርግ 100 ፖይንት ሰጥቶኛል ማለት ነው። እዚህ ጋር እንደምታዩት ማለት ነው። እንዲሁ ደግሞ ለ5 ደቂቃ እንግዲህ እዚህ ላይ መቆየት አለብን ማለት ነው። እቺ 100 ፖይንት ለመውሰድ ግዴታ 5 ደቂቃ እዚህ ፕላትፎርም ላይ መቆየት አለብን ማለት ነው። መጀመሪያ ሲገባ ማለት ነው። እንግዲህ እዚህ ጋር እንደምታዩት እንግዲህ በየቀኑም ክሌም የምታደርጉት እዚህ ጋር ፖይንቶቹ ወደ መጨረሻ ላይ ወደ ኤርድሮፕ ነው የሚቀየሩ ብያችኋለሁ። ይሄን አልፈልግም ካላችሁ ደግሞ እዚች ጋር ከላይ ሶሻል የምትል አንዴ ክሊክ ታደርጉታላችሁ። እሷን ሶሻል የምትለው አንዴ ክሊክ ካደረግን በኋላ እዚህ ጋር ምንድነው የምናደርገው? እዚች ጋር ፕላስ የምትል አለች ማለት ነው። እዚህ ላይ እንግዲህ ቪዲዮዎችን አፕሎድ እያደረግን ምንድነው ገንዘብ ሜክ ማድረግ እንችላለን ማለት ነው። ከዛ አለው እንለዋለን። ከዛ አለው እንለዋለን። ከዛ እቺን እዚህ ጋር እንደምታዩት እንግዲህ ምንድነው 3 ነገሮች አሉ ማለት ነው። ፖስት አለ፣ ስቶሪ አለ፣ ሪል አለ። ሶ በሪል ከፈለግን ስቶሪ ከፈለግን ደግሞ ፖስት እያደረግን እዚህ ላይ እንግዲህ በቪው ነው እንግዲህ የሚከፍላችሁ ብያችኋለሁ። በ1000 ቪው እንግዲህ የሚከፍለው 0.1 ዩኤስዲቲ ነው ብያችኋለሁ። እንዲሁ ደግሞ ለሰዎቹ ደግሞ ኢንቫይት ስናደርግ ደግሞ ሰዎቹ በእኛ ሊንክ ሲገቡ ወይ ደግሞ ቅድም ኢንቪቴሽን ኮድዋን ሲያስገቡ አንደኛ ለነሱ 100 ኮይን ይሰጣቸዋል ወደ $3 ማለት ነው። እንዲሁ ደግሞ
ምንድነው ለነሱ ይሄን ከሰጠ በኋላ ለኛ ደግሞ 0.15 ዩኤስዲቲ ይሰጠናል ማለት ነው። ሶ ሁለታችን ዊነር ነን ወይ ደግሞ ሁለታችን ተጠቃሚ ነን ማለት ነው። ሶ ያን ካወቅን እንግዲህ እዚህ ፕላትፎርም ላይ በደንብ ልንሰራ ይገባል ማለት ነው። እዚህ ጋር እንደምታዩት ደግሞ ፖስት ያደረግነው ቪዲዮዎች ነው ማለት ነው። የምናየው እዚህ ጋር ደግሞ ሁሉም ነገሩ መረጃዎቹ እዚህ ጋር አሉ ማለት ነው። ከፈለግን ደግሞ እዚች ጋር ፕሮፋይሏን መቀየር እንችላለን። ፕላስ የምትሏን አንዴ ክሊክ አድርገን ማለት ነው። ሙሉ ነገሩ አይታችሁ ከሆነ እንግዲህ ቲክቶክ ጋር ይመሳሰላል ማለት ነው። እዚች ጋር አንዴ 3 ሰረዟን ክሊክ ካደረግን በኋላ እዚች ጋር ኢንቫይት ፍሬንድ ኤንድ ኤርን ፖይንት የምትል ክሊክ ስናደርግ ለሰዎቹ ያን ሊንክ ሼር እያደረግን ሰዎቹ በእኛ ሊንክ እንግዲህ ሲገቡ ገንዘቡን ወይ ደግሞ ይሄን 0.1 ዩኤስዲቲን 0.15 ዩኤስዲቲ እናገኛለን ማለት ነው። ሶ ሙሉ ፕላትፎርሙ እንግዲህ ይሄን ይመስላል ማለት ነው። ሌላ ነገር ደግሞ ምንድነው ኢንቪቴሽን ከየት አመጣለሁ የምትሉ ሰዎች ካላችሁ ከዚህ በፊት ኤምኢ ፓስ ላይ የሰራችሁ ሰዎች ታውቁታላችሁ። በአንድ ዲቫይስ አንድ አካውንት ብቻ ነበር የሚፈቀደው። እዚህ ላይ ግን ብዙ አካውንቶችን ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ አንድ ሜን አካውንታችሁን ሪፈራል ሊንኩን ትይዙና የተለያየ ጂሜል ክሬት እያደረጋችሁ በዛ ጂሜል ሳይን አፕ እያደረጋችሁ የመጀመሪያ አካውንታችሁ ወይ ደግሞ ሜን አካውንታችሁ ሪፈራል ኮድ ተጠቅማችሁ እሱ ላይ እንግዲህ አሪፍ የሆነ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ምንም መልቲ አካውንት ብትጠቀሙ ይሄን ያህል እዚህ ጋር ዲቴክት አያደርጉትም ማለት ነው። ነገር ግን ምንድነው እንደ ሌላ አፕሊኬሽን ወይ ደግሞ እንደ ሌላ ኤርድሮፖች አይደለም ማለት ነው። ኤምኢ ፓስ ላይ እንግዲህ ከዚህ በፊትም ነግሬያቸዋለሁ። በአንድ ዲቫይስ አንድ አካውንት ብቻ ነበረ። በዚህ ግን በአንድ ዲቫይስ ብዙ አካውንቶችን ክሬት ማድረግ ትችላላችሁ እንደ ቲክቶክ ማለት ነው። ምንም የሚያስቸግራችሁ ነገር የለም። ሶ እዚች ጋር ፖይንት ላይ ስንገባ አሁንም እዚህ ጋር እንደምታዩት እንግዲህ 5 ደቂቃ እስከሚቆይ እንግዲህ 100 ፖይንቱን አናገኝም ማለት ነው። እዚህ ጋር እንደምታዩት ሶ እሷን 5 ደቂቃን እንጠብቅና ከዛ በኋላ ምንድነው 100 ኮይናችን እንወስዳለን ማለት ነው። በየቀኑ ደግሞ ስንገባ አንድ ኮይን ነው የሚሰጠን ማለት ነው። ሶ በዛው ነው እዚህ ፕላትፎርም ላይ እንግዲህ የምንሰራው ማለት ነው። እንጠብቃለን ትንሽ። እዚህ ጋር እንደምታዩት እንግዲህ ምንድነው 101 ፖይንት ደርሷል ማለት ነው። እዚህ ጋር ደግሞ $5 አግኝቼዋለሁ ማለት ነው። ሶ በጣም አሪፍ ነው። በኔ ሊንክ ወይ ደግሞ በኔ ኢንቪቴሽን ስለተጠቀማችሁ ብቻ 5 ዩኤስዲቲ ነው የምታገኙት ማለት ነው። ትክክለኛ የሚሰራ ፕላትፎርም ነው። ከዛ በኋላ ደግሞ ሚኒመም ውስድሮዋሉ እንግዲህ 10 ዩኤስዲቲ ስትደርሱ ነው ማለት ነው። እዚህ ጋር ውስድሮዋል ስትጠይቁ ማለት ነው። ሶ 10 ዩኤስዲቲ ስትደርሱ እዚህ ጋር ውስድሮ ማድረግ ትችላላችሁ ማለት ነው። እንዲሁ ደግሞ እዚህ ፕላትፎርም ላይ ዩኤስዲቲውን ውስድሮ ለማድረግ እዚህ ጋር ግዴታ 1000 ፎሎወርስ ልትገቡ ይገባል ማለት ነው። እዚህ ጋር እንደምታዩት እንግዲህ 0 ፎሎወርስ ነው ያለኝ። እንዲሁ ደግሞ ምንም ቪዲዮ ፖስት አላደረኩትም ማለት ነው። ነገር ግን ቪዲዮችን ፖስት ሲያደርግ በቀላሉ 1000 ፎሎወርስ መግባት ይችላሉ ማለት ነው። በሌላ አካውንት እንግዲህ እየሰራሁበት የሚገኝ ፕላትፎርም ነው። ሶ እዚህ ላይም እናንተም ቪዲዮዎች አፕሎድ እያደረጋችሁ በቀላሉ ብዙ ፎሎወሮችን ማግኘት ትችላላችሁ። እስከ 20 ምናምን ፎሎወር ያላቸው ሰዎች አሉ ኢትዮጵያ ውስጥ ማለት ነው። እዚህ ላይ ደግሞ ምን አይነት ቪዲዮዎች ነው አፕሎድ የምናደርግ ካላችሁ ደግሞ ቅድም እንደነገርኳችሁ የስፖርት ቪዲዮዎች ናቸው። እነዚህን ደግሞ ከየት እናገኛለን ካላችሁ ደግሞ ከቲክቶክም ሆነ ከዩቲዩብም ዳውንሎድ ታደርጉትና ያለምንም ወተርማርክ ማለት ነው። ያለምንም ወተርማርክ ደግሞ እንዴት ዳውንሎድ እንደምታደርጉ ሊንኩን ከስር አስቀምጥላችኋለሁ መጀመሪያ ኮሜንት ሴክሽን ላይ ማለት ነው። ከዛ በዛ ሊንክ ተጠቅማችሁ ከቲክቶክ ወይ ያለምንም ወተርማርክ ዳውንሎድ ካደረጋችሁ በኋላ እዚህ ላይ ደግሞ በየአንዳንድ ደቂቃ ምንድነው ኤዲት ካደረጋችሁ በኋላ አፕሎድ ነው የምታደርጉት ማለት ነው። ሶ በቀን ሚኒመም 20 ቪዲዮዎች ፖስት ብታደርጉ በአንዴ 1000 ፎሎወር ታገኙታላችሁ ማለት ነው። እንዲሁ ደግሞ 1 ሚሊዮን ቪው ቢኖራችሁ የእናንተ ቪዲዮዎች 200 ዩኤስዲቲ ታገኙታላችሁ ማለት ነው። በጣም አሪፍ የሆነ ገንዘብ ሜክ ማድረግ የምትችሉበት ፕላትፎርም ነው። ከዚህ በፊትም እንግዲህ ብዙ ሰዎች ታውቁታላችሁ ስለ ፕሪፕሌክሲቲ ወይ ደግሞ ኮሜንት ብሮዘር እንዲሁ ደግሞ ስለ ቶክ ካርድ ታውቁታላችሁና አሪፍ የሰራችሁ ሰዎች ሰርታችኋል። ነገር ግን ያልሰራችሁ ሰዎች እንግዲህ አልፏችኋል። ይሄንም ቶሎ ብላችሁ እንድትጠቀሙበት እላችኋለሁ። ያልገባችሁ ነገሮች ካለ ኮሜንት ላይ እንድጽፉልኝ እፈልጋለሁ። ቴንክ ዩ
እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። አሪፍ እንደሆነ አልጠራጠርም። እንዲሁ ደግሞ አሪፍ የሆነ ገንዘብ ሜክ ማድረግ ትችላላችሁ። ነገር ግን በየቀኑ አሪፍ አሪፍ የሆኑ ቪዲዮዎች ወይ ደግሞ ብዙ ቪዲዮዎችን አፕሎድ ልታደርጉ ይገባል ማለት ነው። ከዛ በቪውም አሪፍ የሆነ ገንዘብ ሜክ ማድረግ ስለምትችሉ ማለት ነው። ምናልባት ያልገባችሁ ነገሮች ካለ ደግሞ ኮሜንት ላይ ጻፉልኝ እላችኋለሁ። ለበለጠ መረጃ ደግሞ ይህን ቴሌግራም ቻናሌንም ጆይን አድርጉ። በሌላ ቪዲዮ እስከምንገናኝ ቴንኪው። መልካም ጊዜ